ይቻላል። በእኔ ምክንያት ይሙት አይሙት አላቅም እንጂ ሰውየው አንድ ደህና ነገር ሳያዩ ሚስታቸው ከሞተች በኋላ የባሰኔ ህመም ሆኜባቸው በቁም ያለ ሞት ሆኜባቸው ነው የሞቱት ብሎ ንስሐ የገባበትን ኃጢአት ይነገረኝ። ይሄ ማለት ለሰው ርህራሄ እንዳይኖራቸው አድርጎ አስመሳይነት እንደዚህ ይጎዳል። ይሄ እዚህን ያክል ርቀት ያስኬዳል ማለት ነው። ይሄ ነው ለሰው ስለ እናንተ ግድ ሳይሰጣቸው ሁሉንም በደስታም በሐዘናችሁም ጊዜ ወደ ጥቅማቸው ያዞሩታል ሐሳባችሁን ማለት ነው፣ ሁሉ ነገራችሁን። አምስተኛ በደስታችን ቀን ያሰናክሉናል፣ ከዛም ደግሞ አዛኝ መስለው ደግሞ ይታያሉ። በደስታ ቀን ያሰናክላሉ ማለት ነው አስመሳይ ሆነው ግን አስመሳይነታቸው ምቀኝነት ያለበት ከሆነ ለምሳሌ ክፉ መንፈስ ቡዳ ማለት ነው። ክፉ መንፈስ ሁሉም መንፈስ በእርግጥ ክፉ ነው፣ ግን እናንተ ላይ ሁልጊዜ በክፋት የሚያዩዋችሁ በምታደርጉት ነገር በሙሉ ደስ የማይላቸው ሴትም ትሁን ወንድም ይሁን የገዛችሁት ልብስ የማያምራት የምትበሉት አጎራረሳችሁ አነጋገራችሁ የማይጥመው ሰው ሆኖ ከሆነ እናንተ ጋር የሚኖረው በሁሉም ነገር ላይ ደስተኛ ስለማይሆን ያለ እየሳቀ ወይም እየሳቀች ምን እያለች ከእናንተ ጋር አብራ ልደት ሲከበር ሰርግ ሲሆን ተንኮል ማብዛት፣ ዝክር በሚሆንበት ሰዓት ድግስ በሚሆንበት ሰዓት ወጡ ላይ አላስፈላጊ ነገር ለአርጎ የጨመረች ሴት አውቃለሁ እኔ። ለአርጎ ወጥ ውስጥ የክፋት የተንኮል ብዛት፣ ምግብ ውስጥ ሳሙና አሸዋ የሚጨምሩ አሉ። የተሰራ ትልቅ የዝክር እንትን ውስጥ ድስት ውስጥ አሸዋ የሚሞሉ አሉ። እንደዚህ በተንኮል የተሞሉ ሰዎች አሉ። ሆን ብለው ነው የሚያደርጉት። ምናልባትም በጸበል ቦታ ላይ በመንፈስ ሊያሳብቡ ሁሉ ይችላሉ። ይህንን ልናገር የሚያስገድደኝ ምንድን ነው? በደስታችሁ ቀን ተንኮል ግን እነሱ እንደሆኑ እንዲታወቅ አይፈልጉም። ለምን? የእናንተን መናደድ ነው አይተው የሚረኩት። በእነሱ ውስጥ ያለው መንፈስም ደስ ይለዋል። እንዴ የኔ ልጅ ለምን ትከፋለች? የኔ ልጅ በእሷ ለምን ትቀናለች? ይኸው በዚህ ደስ ይበላት ብሎ ክፋት ካሰራት በኋላ ውስጡ እርክት እንዲል ያደርጋታል። ወይም ውስጡ እርክት እንዲል ያደርገዋል ባደረገው ተንኮል። በቃ ደስ ይለዋል፣ ያስ ይላል በቃ እና እንደ ስኬታማ ራሱን ይቆጥራል። ግን እዛው አብሮ ነው ያለው። ቆጣሪ ማጥፋት በቤተ ክርስቲያን ደረጃ እንኳን ራሱ በአገልጋዮች መላከ መንክራት መምህር ግርማ ወንድሙ አሁን በሚያገለግሉበት ቦታ ላይ ቆጣሪ የቤተ ክርስቲያን ቆጣሪ ውሃ ይዘጋሉ። ከውሃ አቅም አንጻር እንኳን መብራት ያጠፋሉ፣ ባልቦላ ይቆርጣሉ፣ ገመድ ከኋላ ደብተሮችና አንዳንድ ዲያቆናት ተንኮል ይሄን ጉባኤ እንዳይካሄድ የሚያደርጉ ይመጣሉ። ግን ፊት ለፊት መተው ደግሞ አብረው ጉባኤ ላይ ቁጭ ይላሉ። ደግሞ እንደዚህ አይነት ሰዎች አሉ። በቤተሰቦቻችሁ መካከል ተንኮል ሰርተው መተው አብረዋችሁ ቁጭ ይላሉ። ምን እንደተፈጠረ ምናምን እናንተ አታውቁም፣ ማን እንዳደረገው አታውቁም። አብረዋችሁን ያሉት እያወቃቸዋቸውም ተንኮል እንዳለባቸው እያወቃችሁም፣ ግን ምን ታደርጉታለ? የእናቴ አባት ወንድም ወይም እህት ናቸው፣ የእናቴ አባት ልጆች ናቸው። ምንም ማድረግ የማትችሏቸው ሰዎች ይሆኑባቸዋል ማለት ነው። እና እንዲህ አይነት ከእንደዚህ አይነት ነገር እግዚአብሔር ያትርፈን ያውጣን። በእውነት ኮሜንቶቻችሁን እያየሁኝ ነው። እና በደስታችሁ ቀን ያሰናክላሉ። ከዛ ደግሞ ለእናንተ ቦታ አይሰጡም። በደስታ ቀን ያሰናክሉና ከዛም በኋላ ደግሞ አዛኝ መስለው ደግሞ ይመጣሉ። ወይኔ እንደዚህ ሆነብሽ፣ ችግር የለውም በቃ ምናምን ብለው ደግሞ ያለውን ነገር ለማባበል ትከሻ እንዳበስዳበስ አይዞሽ እሺ ምናምን አይዞሽ እሺ ብለው የእናንተ ቤተሰብ ለመሆን ይሞክራሉ። በጣም ይገርማል። ሌላው ስድስተኛ በግል ደስታቸው ቀን ለእናንተ ቦታ አይሰጡም። በግል ደስታቸው ቀን የእነሱ የደስታ ቀን ከሆነ እናንተ እንድትገኙ የሚፈልጉት ሀብት ካላቸው፣ ንብረት ካላቸው፣ በሀብት የሚበልጧቸው ከሆነ ለማሳየት ለሾው ለማስቀናትና እኔም እኮ አለኝ ብሎ ለመፎካከር ለመወዳደር ነው የሚጣርተዋችሁ። የፉክክር ቤት ሳይዘጋ ያድራል እንደሚባለው የእከክል አይነት ግብዣ ይሆናል። እንደዚህ አይነት ይሆናል እና በእነሱ በግል ደስታቸው ላይ የማይጠሯችሁ በሀብት የምትበልጧቸው ከሆነ ነው። አይጠሯችሁም፣ ቦታም አይሰጧችሁም። ስትገኙ ሁሉ ደስ አይላቸውም። ለምን? እናንተ ባላችሁ ልክ ያደረጋችሁትን ስለሚያውቁ ያነሱ መስሎ ይሰማቸዋል። አስመሳይ ሰዎች እንደዚህ ናቸው። እንዲህ አንተ ምን ነው አግብተህ ሳጠራኝ ስትሉት፣ አይ የችኮላ እኮ ሆኖብኝ፣ አንቺ ምን ነው ስትሏት፣ አይ እኔ እኮ ድንገት ሆኖብኝ በቃ ነፍሰ ጡር መሆኔን ሳቅ እንደዚህ ሲሆን እንደዚህ ቶሎ ብዬ አገባሁኝ ምናምን ይላሉ። በጋብቻ ከሆነ ቤት በመስራትም ወይ በሌላም ነገር ከሆነ ደግሞ ምን ነው እኔ ቤተሰብ አይደለሁም
ለምን አልጠራኸኝም ስትሉት እንጃ ብቻ አላቅም፣ አሁንም እኮ ችግር የለውም ጥሩ ጊዜ ነው የመጣሽው ነይ ግቢ ምናምን አግባ ምናምን ብለው አስገብተው ብለው በዛ ጥርሳቸው ይሸውዳሉ። በሌብነት ያመጡትም ከሆነ ሀብት ንብረቱ የሚያስጠረጥርም ከሆነ እንደዚሁ ነው። ደብቀዋችሁ እናንተ በላችሁበት ለማድረግ ይሞክራሉ። ግን የምትበልጧቸው ከሆነ ነው በትንሿም ትንሿን ነገር ይደብቋታል። የሚበልጥ ከሆነ ግን ያላቸው በግድ ጎትኩቶ ናና ምሳ ብላ ናና እራት ብላ ነው፣ ወይም ናይ ምሳ ቢ ናይ እራት ቢ ነው። ስለዚህ በግል ደስታቸው ቀን ለእናንተ ቦታ አይሰጡም። አስመሳይ ሰዎች እንደዚህ ናቸው። ቦታ አይሰጧችሁም። በጣም ቅርብ በሆኑ ጓደኞቻቸው መካከል እናንተን ጠርተዋችሁ ወረተኛ ያደርጓችኋል። ከፈለጉ ደግሞ እዛ ቦታ ላይ ወረተኛ ትሆናላችሁ። ሄደው ከጓደኞቻቸው ጋር ይጮታሉ። ይመጡና ተጫውቺ ብሎ ደግሞ ይመለሳሉ እንደገና። በግብዣ ከሆነ በኑሮም ከሆነ ልክ እንደዛው ነው። አያሳትፏችሁም። በርበሬም ታስፈጭ ሽሮ ምንም ታስፈጭ ቤት ውስጥ የሆነ ነገር ካለ ሰውየውም የሆነ ንብረት ይግዛ ምንም ይግዛ እናንተ ተገዝቶ እቃውን ድንገት ስትሄዱ ነው የምታዩት እንጂ አይነግሯችሁም። ቦታ አይሰጧችሁም ማለት ነው። እነሱ ያን ነገር በማድረጋቸው እናንተ ደስ እንዲላችሁ አይፈልጉም። ለምን እንደሆነ እንግዲህ እግዚአብሔር ይወቅ። በጣም ከባድ ነው። ሌላው ሰባተኛና የመጨረሻው የአስመሳይ ሰዎች ጸባያት የሚባሉት ማለት ነው። ሲፈልጉ ብቻ ደውለው ይመጣሉ፣ ይቀርባሉ። ሲፈልጓችሁ ብቻ ስልክ ይደውሉ። እናንተ ስትደውሉ ላያነሱ ይችላሉ። እኔ በጣም ይገርመኛል። ሲፈልጓችሁ ብቻ ደውለው እንዴት ነህ ሰላም ነህ ወይ እንትን ፈልጌ እስቲ ባለፈው እኮ እንደዚህ ብለኸኝ ነግረኸኝ ነበረ። አዎ እሺ በቃ ችግር የለውም ትላችሁ እናንተ ይሉን ተያይዟችሁ እዚህ ቦታ ሄድ ይሄን ታገኘዋለህ እዚህ ቦታ ባለፈው እኮ አንተ ቤት የመጣው ጊዜ አንቺ ቤት የመጣው ጊዜ ይሄን አይቼ እኮ እሱን መግዛት ፈልጌ ይሏችኋል። አንደኛ ብር እንዳገኙ ለማሳየት፣ ሁለተኛ ነገር ደግሞ የእናንተ ተመሳሳይ ዕቃ እነሱ መግዛት እንደቻሉ ለማሳየት ለጥቅማቸው ሲሉ ይደውላሉ። አስመሳዮች ናቸው። ለጥቅማቸው ሲሉ ብቻ ይመጡላችኋል ማለት ነው። እንደ አጋጣሚ ሆነው በቅርብ ጊዜ አንድ እህታችን ይሄንን ታሪክ ሊያብራራልኝ የሚችል ነገር የነገረችኝ እሷ የምታውቀውን የነገረችኝ የሌላ ሰው ታሪክ እና በቅርበት የምታውቃት ጓደኛዋ ናት። ከሚዜነት አንጻር ሚዜ አላደረገቻትም፣ ግን የቅርብ ጓደኛዋ የምታማክራት ምን የምትላት ነች። ለጉልበት ስራ የምትፈልጋት ዝክር ድግስ ስትደግስ ግራጁዌሽን ሲሆን ምናምን ደውላ እንግዲህ ያው እንደተለመደው ትመጭልኛለሽ። ጓደኛዋ እኮ ናት፣ የትምህርት ቤት ምናምን ጓደኛዋ። ግን ሁሌ እሷ ቤት ስትሄድ ባሪያ ናት፣ እንደ ባሪያ ነው የምትሰራው። ማለት በመልክ ስለምትበልጣት ይሁን አላውቅም፣ ወይም አታውቅም ልጅቷ በእውቀትም በምን አላውቅም። አብረን አንድ ዴክስ ላይ ተምረን አብረን ያደግን በአንድ ሰፈር ውስጥ ነናለች። ግን ሁሌ ከጓደኞቿ በታች አሳንሳ ነው የምታየኝ። እኔን ጭሳጭስ ያለበት ቦታ ላይ ዕቃ የሚታጠብበት ቦታ ላይ ሰርግም ይሁን ሌላም ቦታ ስንሄድ የጉልበት ስራ ቦታ ላይ እኔን ታስገባኝና እሷ ኩል ሆና ድምቅ ብላ እዛ ቦታ ላይ ፏ ብላ መታየት፣ እኔን እንደ ጓደኛዋ አብሬ ከነሱ ጋር ተቀላቅዬ እንድታይ አትፈልግም አለች። እና ምንድን ነው ይሄ ነገር? ለምንድን ነው እንደዚህ የምታረገው እል ነበረ። እና ይሄ ተጽዕኖ አድሮባት ልጅቷ በጣም ተጎድታ ርቃት ነበር። ከስንት ጊዜ በኋላ ደግሞ እንደገና የልጇ ክርስትና ጊዜ ደግሞ ጠርታት የልጄ ክርስትና እኮ ደረሰ፣ እንግዲህ ይኸውልሽ ልጅ ያደገልኝ እግዚአብሔር ደግሞ ሁለተኛ ልጅን ሰጠኝ፣ እንደተለመደው እንግዲህ መተሽ ያን የሚጣፍጠውን ወጥሽን ትሰሪልኛለሽ፣ እጅሽ የተባረከ ይሁን። አያችሁ አያስመሰል። በደህናው ጊዜ ምን አለበት ጠርታት ሁልጊዜ እየጠራቻት ገንፎ ቢበሉ በእርግዝናዋ ጊዜ እርጉዝ መሆኗን ሳታቅ ወልዳ ክርስትና ነው ትላታለች። ሊያውም ለጉልበት ለዋዜማው ላይ ወጥ ጭሳጭስ ውስጥ ለመክተት ማለት ነው። እንዴ ወልደሽ ነው? አዎ። መቼ አርግዘሽ ትላታለች። አዎ እባክሽን እኮ እኔ እኮ ኢንፎርሜሽን እኮ ርቅ ያለው ስልክም ብዙም እኮ አልጠቀምም ምናምን። አስመሳይ። እና በጣም እየገረማት ብዙ ታግሳት አለፈች። ግን በዚህ ህይወቷ ውስጥ ደስተኛ አይደለችም። ትዳሯን አጣች። ልጆቿን ሲንግል ማም ሆና ልጆቿን ብቻዋን አሳደገች። ይችኛዋ ደግሞ ልክ መንፈሳዊ ህይወት ውስጥ ገብታ ወደኛ ትምህርት ተቀላቅላ በዚህ ልጅ ተጽዕኖ አይደለም በራሷ ጊዜ ሌላ ጉዳይ ገጥሟት የኛን ትምህርት ማዳመጥ ጀምራ መንፈሳዊ ስትሆን ምን ስትሆን በቃ የዛች የጓደኛ ስሜት እየመጣ ይፈታተናታል። ስጋው ደግሞ መቀበል ሁሉ እስኪያቅታት ድረስ እና እንዴት አድርጌ ልታረቃት መምህር እንዲህ አድርጋኛለች
አለችኝ ጓደኛዬ። እንዴት ልታርቃት እያለች ነው? ምን ታደርግ ብላ ነው የምትጠይቀኝ? እኔ ጋር መጣ። እንደገና በፍቅር መልሻት፣ እንደገና ወደ ነበረችበት ከባሏ ጋር አስታርቂያት ባያት። አንቺ ሂጂና ሽማግሌ ሆነሽ